ጤና ይስጥልኝ። ዛሬ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን ሕይወት በዝምታ ስለሚቀጥፈው ዝምተኛው ገዳይ ወይም ስለ ደም ግፊት እናወራለን። ምልክቶቹ ምንድን ናቸው? እንዴት መከላከል ይቻላል? እስከ መጨረሻው አብራችሁን ቆዩ። የደም ግፊት ምንድን ነው? ዋት ኢዝ ሃይፐርቴንሽን? የደም ግፊት የምንለው ልባችን ደምን ወደ መላው ሰውነታችን በደም ስሮች አማካኝነት በምታሰራጭበት ወቅት በደም ስሮች ግድግዳ ላይ የሚፈጠር ከፍተኛ ጫና ነው። ብዙ ጊዜ ምንም አይነት ምልክት ስለማያሳይ ዝምተኛው ገዳይ ወይም ሳይለንት ኪለር ይባላል። ብዙ ሰዎች ግፊታቸው በጣም እስኪጨምር ድረስ መኖሩን ላያውቁ ይችላሉ። ዋና ዋና ምልክቶቹ ከባድ የራስ ምታት፣ የድካም ስሜት ወይም ግራ መጋባት፣ የእይታ ችግር፣ ብዥታ፣ የደረት ህመም፣ የመተንፈስ ችግር። እነዚህ ምልክቶች ይታያሉ። እነዚህ ምልክቶች የታዩት ግፊቱ በጣም ከፍተኛ ደረጃ ላይ ሲደርስ ስለሆነ ምልክት ባይኖርብንም በየጊዜው መለካት ወሳኝነት አለው። መንስኤዎችና ተጋላጭነት። ጨው ማብዛት። ምግባችን ውስጥ ጨው ማብዛት ለግፊት ዋነኛ ምክንያት ነው። እንቅስቃሴ አለማድረግ፣ የአካል ብቃት እንቅስቃሴ ማነስ፣ ውፍረት፣ ከልክ ያለፈ የሰውነት ክብደት፣ ጭንቀት፣ ከፍተኛ የአእምሮ ውጥረት፣ ዘር፣ በቤተሰብ ውስጥ የደም ግፊት ታሪክ ካለ። መፍትሄዎችና መከላከያ መንገዶች። የጨው መጠን መቀነስ፣ በቀን ከአንድ የሻይ ማንኪያ በታች መጠቀም፣ ጤናማ አመጋገብ፣ አትክልትና ፍራፍሬን ማዘውተር፣ አካላዊ ብቃት እንቅስቃሴ፣ በቀን ከ30 ደቂቃ ያህል የእግር ጉዞ ማድረግ፣ ክብደት መቀነስ፣ ጤናማ የሰውነት ክብደት እንዲኖረን ማድረግ፣ መደበኛ ክትትል፣ ቢያንስ በወር 1 ጊዜ ግፊትን መለካት። ጤናችን በእጃችን ነው። ዛሬውኑ ግፊታችሁን በመለካት ራሳችሁን ጠብቁ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሼር በማድረግ ያስተላልፉ። ለተጨማሪ ጤና መረጃ ቻናሉን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስክንገናኝ ጤና ይቆዩልን።